ውድ የቻናላችን ተከታታዮች አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እስከ መጨረሻው ድረስ አብራችሁን ቆዩ። በታጠቁ እስረኞች የሚጠበቀውና ውጭውን ዓለም የሚያስንቀው ቅንጡ እስር ቤት ነው ብሎ ማን ያምናል? ያውም በላቲን አሜሪካና በቬንዙዌላ የተስፋፋውና እጅግ አስፈሪው ትሬንዲ አራጓ የወንበዴ ቡድን እስር ቤት በቶኮሮን ከተማ የሚገኘው ይህ እስር ቤት የተገነባው እንደ አውሮፓውያን አቆጣጠር 1982 ነው። ከተማው ከቬንዙዌላ መዲና ካራካስ 140 ኪሎ ሜትር ይርቃል። 2.25 ስኩዌር ኪሎ ሜትር ስፋት ያለው ሲሆን 750 እስረኞችን የመያዝ አቅም አለው። ይሁን እንጂ ትሬንዲ አራጓ የሚባለው የወንበዴ ቡድን በተስፋፋበት ከአውሮፓውያኑ 2015 እስከ 2018 ባሉት ዓመታት ውስጥ ከ7000 ለሚበልጡ ሰዎች መኖሪያ ሆኖ ነበር። አሁን ላይ በቬንዙዌላና በላቲን አሜሪካ በሚገኙ አደገኛ ወንበዴዎች ተወሮ የነበረው ይህ እስር ቤት በኒኮላስ ማዱሮ መንግስት ትዕዛዝ እንዳልነበር ሆኗል። የማዱሮ መንግስት በወንበዴዎቹ ቁጥጥር ስር የነበረውን እስር ቤት ከ11000 በላይ ወታደሮችን በማሰማራት መልሶ በእጁ ያስገባው በቅርቡ ነበር። ከዚህ በኋላ ለታሰሩ ዘመዶቻቸው ምግብና ልብስ ለማድረስ በአካባቢው የሚመላለሱ በርካታ ሴቶች አይታዩም። ወደ እስር ቤቱ መዋኛ ስፍራ ለመሄድ እናቶቻቸውን የሚያጣድፉ ህጻናትም እንዲሁ። በአራጓ ግዛት ቶኮሮን ከተማ የሚገኙ ቢራ መሸጫዎችና ሌሎች የንግድ ተቋማትም ተዘግተዋል። ጎብኚዎች ስልካቸውን ለማስቀመጥ $1 የሚከፍሉባቸው ከእስር ቤቱ ፊት ለፊት ያሉ ሱቆችም አገልግሎት አይሰጡም። በእስር ቤት ውስጥ ያለውን ህንፃ የማፍረሱ ሂደት ግን ቀጥሏል። ይህ ከመሆኑ ከ1 ዓመት ገደማ በፊት የምርመራ ጋዜጠኛዋና የቢቢሲ ልዩ ዘጋቢ ሮና ሪስኪዮቭ ይህንን ቅንጡ እስር ቤት የመጎብኘት እድል ነበራት። ጋዜጠኛ ሪስኪዮቭ እስር ቤቱን የጎበኘችው በአህጉሪቱ ስለተስፋፋውና ስለተደራጀው የወንጀል ቡድን እየጻፈች የነበረውን መጽሐፍ ለማጠናቀቅ በአካባቢው እጅግ አደገኛ የሆኑት የትሬንዲ አራጓ ወንበዴዎች ምሽግ ሆኖ የሚያገለግለው እስር ቤት ምን እንደሚመስል ለማየት ነበር። መንግስት የቶኮሮን እስር ቤት መልሶ መቆጣጠሩን ሲያስታውቅ ማመን አልቻልኩም ነበር ብላለች ሪስኪዮዝ የወንበዴ ቡድን መሪ የሆነውና አሁን ላይ በላቲን አሜሪካ በጥብቅ የሚፈለገውን ኤልኒኖ ጉሬሮን ግዛት በመጎብኘት ወቅት ያየችው ሁሉ እንዳስደመማት ትናገራለች። ቶኮሮን እንደማንኛውም እስር ቤት አልነበረም፣ ቅንጡ የመዝናኛ መንደር እንጂ። መዋኛ ገንዳዎች፣ መካነ እንስሳት፣ የስፖርት ማዘውተሪያ ስፍራ፣ ምግብ ቤቶች፣ የቤዝቦል ስቴዲየም፣ የእጽ መሸጫ ሱቆች፣ ሞተር ሳይክሎችና የጦር መሳሪያዎች አሉ። የቶኮሮን እንዲሁም ትሬንዲ አራጓ የሚባለው የወንበዴ ቡድን መሪ ይህንን እስር ቤት ወደ ቶኮሮን ከተማ ሳይቀይር እረፍት እንደማይኖረው ይናገር እንደነበር እስረኛው አስጎብኚዋ ጁሊዮ ለሪስኪዮስ ነግሯታል። ጁሊዮ ይህን ሲነግራት ጎብኚዎች አረፍ የሚሉበት ከእንጨት የተሰሩ ውብ ወንበሮችና ጠረጴዛዎች እንዲሁም ቴሌቪዥን በሚገኝበት አካባቢ ሆነው ነበር። ቶኮሮን ይህን ቀረው የሚባል ነገር የለውም። መካከለኛ ገቢ ያላቸውን ቱጃሮች የሚኖርበት ትንሽ ከተማ ለመሆን ተቃርቦ ነበር። እስር ቤቱ በቬንዙዌላ የተለመደው የኤሌክትሪክ ኃይል አቅርቦት ሲቋረጥ ኃይል የሚያገኝበት የራሱ የኤሌክትሪክ ኃይል ምንጭ ነበረው። የቴክኒክ ስራውን የሚሰራም ቡድን ነበረው። እነዚህ ባለሙያዎች የራሳቸው የደንብ ልብስ የነበራቸው ናቸው። ጂንስ ሱሪና ቀለም ያለው ቲሸርት ነበር የሚለብሱት። በእስር ቤቱ ያለውን የኤሌክትሪክ ስርዓት የመጠገንና አቅርቦቱን የመከታተል ኃላፊነትም ነበረባቸው። በአቅራቢያ ያሉ ከተሞች ነዋሪዎችም የኃይል መቋረጥ ሲያጋጥማቸው እንዲሰሩላቸው ይወስዷቸው ነበር። የቡድኑ መሪ ጉሬሮ ቶኮሮን እስር ቤትን ለመለወጥ ለነበረው ትልቅ ፍላጎት በእስር ቤት ውስጥ የሚገኙ ህንፃዎች፣ መዝናኛ ስፍራዎች እንዲሁም በእስር ቤቱ ያለው ስርዓትና ጸጥታን ይመሰክራሉ። የእስር ቤቱ ሁሉም አካባቢዎች AR-15 ወይም AK-103 መሳሪያ፣ ጠመንጃና ሽጉጦችን በታጠቁ ሰዎች ይጠበቃል። እነዚህ ጠባቂዎች ራሳቸው እስረኞች ናቸው። ጠባቂዎቹን ጋሪቴሮስ እያሉ ነበር በእስር ቤቱ ቋንቋ የሚጠሯቸው።
ቁማርተኞቹ እንደማለት ነው። በርካታ እጽዋት የሚገኙበት ትልቅ ተራራ ስር የሚገኘው መካነ እንስሳትም 2 ጠባቂዎችና ተንከባካቢዎች ነበሩት። ጉሬሮ ትልቅ ቦታ የሚሰጠው እባብ ከጠፋ በኋላ ያ ክስተት እንዳይደገም ይፈልግ ስለነበር ነው ተንከባካቢዎች ያሰማራው። አእዋፋት፣ ጦጣዎች፣ ሰጎኖች፣ ዶሮዎች፣ ድመቶች፣ ፈረሶች፣ አሳማዎች፣ የቀንድ ከብቶች ተለይተው በየራሳቸው ዝርያ ምቹ ቦታ ነበር የተቀመጡት። ይህ ብቻም አይደለም፣ የእያንዳንዳቸውን ባህሪ የሚገልጽ ትንሽ ካርድም ነበራቸው። በዚያው ቦታ እስረኞች በኩክ ፋይት ጨዋታ የሚወዳደሩበት በኮንክሪት የተሰራ አስገራሚ ሜዳ አለ። ኩክ ፋይት በታጠረ ቦታ 2 አውራ ዶሮዎች እንዲጋጠሙ በማድረግ የሚካሄድ የውድድር ጨዋታ ነው። ይህ ጨዋታ በአንዳንድ ሀገራት ክልክል ነው። ከዚያ ቀጥሎ ደግሞ በቡድኑ መሪ ዲዛይን የተደረገ በሰው ሰራሽ ሳር የተሰራ የቤዝቦል ስቴዲየም ይታያል። እስር ቤቱ በእስረኞቹ ከፍተኛ ጥበቃ ይደረግለታል። ሪስኪዮዝ በጉብኝቷ ወቅት ጠመንጃና ሽጉጥ የታጠቁ 2 ሰዎች እንቅስቃሴዋን በ3 ሜትር ርቀት በቅርበት ይከታተሉ እንደነበር አስተውላለች። በከባድ ሞተር ሳይክሎች የሚያልፉት በተጨማሪ በእያንዳንዱ 100 ሜትር በታጠቁ ሰዎች አጠገብ ነበር የምታልፈው። ከአንዱ ቦታ ወደ አንዱ ስትሄድ በርካታ መሰረተ ልማቶችንና የተለያዩ አገልግሎት የሚሰጡ ተቋማትንም ተመልክታለች። በፈረስ ግልቢያ ውድድሮች የሚካሄዱ ውርርዶችን አይታለች። በጣም ያስገረማት ግን እጽ ለመሸጥ ብቻ ተለይተው የተዘጋጁ ሱቆች ነበሩ። ከማሪዋና እስከ ኮኬን ከዚያም እስከ ሰው ሰራሽ እጾች ይሸጥበታል። በእያንዳንዱ እርምጃ የምታየው ሁሉ ከ2016 ጀምሮ ሾልከው ወጡ በተባሉ ፎቶዎችና ቪዲዮዎች ላይ ያየቻቸውን ቦታዎች ያስታውሷታል። ከምታስታውሰው አንደኛው ቶኪዮ የምሽት ክለብ ነው። በዚህ ክለብ በጣም ዝነኛ የሆኑ የቶኮሮን ፓርቲዎች ይዘጋጁበት ነበር። ሆኖም ጉዳዩ የህዝብ ትኩረት ስቧል የሚል ስለነበር በእስር ቤቱ የሚካሄዱ ፓርቲዎች ቀጥለው ነበር። ይህ ትዕዛዝ ምናልባት የቶኮሮን መጨረሻ መጀመሪያ መሆኑን አመልካች ሊሆን ይችላል። በዚሁ ወቅት የቡድኑ መሪ ጉሬሮም አጋሮቹ በተለያዩ እስር ቤቶች በፌስቡክ የገበያ ገጽ የሚካሄድ የተሽከርካሪ ሽያጭ ማጭበርበሮችን እንዲያግዱ ትዕዛዝ ሰጥቶ ነበር። በርካታ የማህበረሰብ አባላት የአጭበርባሪዎቹ ሰለባ ሆነው የነበረ ሲሆን ወንጀሉ በርካታ ባለስልጣናትንም የነካ ነበር።